ምን እንደነካብኝ እኔ ግራ ገብቶኛል። ምን እንደነካብኝ ራሱ በቃ እኔ የማውቀው ነገር የለም። ውስጤም እየቆሰለ ነው፣ ግን አምቄ ይዤዋለሁ፣ አፍኜ ይዤዋለሁ። ነገራቶች ሁሉ ሲደጋገምና ሲደራረብ በጣም ያስጠላል፣ ያሰለቻል እና እኔ ደግሞ በቃ ሁሉም ነገር እንዲበቃ ፈልጋለሁ። ያኔ ልጅ እያለን እኛ ለማሳደግ ብዙ ስቃዮችን የከፈልከው ያኔ ይበቃል። ዛሬ ላይ ድጋሚ አንተ መሰቃየት የለብህም። በእኛ ይመጣ እኛ በዚህ ሰዓት አንተን ማኩራት ነበር የነበረብህ ግን አሁን እንዴት መሰለህ የለቅሶም ዘመን የለቅሶም ጊዜ ያልፋል፣ ሁሉም ያልፋል። ውስጡ ያላዘንበት ውስጡ ያልቆሰለው እትዬ አሁን ማልቀስ ጥሩ አታልቅስ ጋሽዬ ከቻልኩባ ሰላም ያው ሄድ መጣላለሁ ሰላም ነው። ሰዎች አያውቁምና ያው አብዛኛው ጊዜ አዲስ አበባ ማሳለፍ ነው ይመስላቸውና ቤተሰቦች እስከዛሬ ያልነገርኳችሁ ነገር ያው ቡታዘር አመጣለሁ፣ ነጋሽን እጠይቃለሁ፣ እዚህም አንዳንድ ሰዎችን ፋሚሊን እጠይቃለሁ እና ቢያንስ በወር አንዴ ወይ በወር ሁለቴ ሁሌ ይመጣሉ እና ያው ለጋሽዬ ብዙም አልጠፋሁበትም ለማለት ነውና ጋሺ ዛሬ ከአዲስ አበባ ገና መምጣት ነው። ከኔ ጋር ብትሆን ነበር እንጂ ደስ የሚለኝ እኮ አንተም መጣ ሄድ ማለት ነው። ብዙም እኔ አጥጋቢያ መቼም እንጀራ ነው። አንዳንዴ ህይወት ታስገድዳለች። ወንድ ልጅም ነው ደግሞ አይታወቅም። ወንድ ልጅ ከሆነ በቃ ዛው ሆኖ ይገባ ነው። ያው አይታወቅም ወዴት እንደሚሄድ። አሁን እኔ አዲስ አበባ ነው ያለሁት፣ ነገር ደግሞ የት እንደምሆን ፈጣሪ ነው የሚያውቀው። እናንተ ያናኖርልኝ እግዚአብሔር እናንተ የትም በሆን መምጣት ነው። ጌታ ያኑርልን። ያልሰራ መጽሐፍ ቅዱሳዊ ነው። ያልሰራ ይብላ ነው። ያልሰራ ዛሬ ካልተሰራ በት ካልተደረገ መኖር አይቻልም። በት ማለት ያው ባላቅም በዛውና ሩጫ እንግዲህ እና እንዴት ነው? ሰላም ነው? ሰላም ሁሉ ሰላም ሰላም። ቤት እናቴም አላገኘኋትም። ሁሉ ሰላም ደህና ነች? መጀመሪያ አንተን ላገኘና ያው ያለው ነገር ላውራና አገኛታለሁ ብዬ ነው አንተን የጠራሁት። ያው ጓደኛዬም መጥቷል፣ ከኔ ጋር ነው የመጣው። ካሜራማን ካንተ ጋር ነው የመጣው። ፍሬሜ ደግሞ ማወራህ ነገር አለ ነው ያለኝ። እስኪ የሚያወራኝን ነገር ልቀበለው ነው በቃ። እኔ በቃ አወራሃለሁ ሲሉ እመጣለሁ፣ አወራሃለሁ ሲሉ መምጣት ነው። እኔ እንግዲህ በቃ ከእናንተ ጋር መገናኘት እኔ ደስ ነው የሚለኝ። ደግሞ በየቀኑ መጣ እኔ ለጥሩ ነገር ማለት በጥሩ ነገር በየቀኑ መጣ ደስ ነው የሚለኝ። ለምን እናንተን ለማየት እኔን ደግሞ እናንተ ደግሞ እኔን ለማየት ደስ ነው። እግዚአብሔር አስደስተልኝ። ተባረኩልኝ። አሜን አሜን። ወዳቸዋለሁ፣ ደግሞ በጣም ነው ወዳቸው። በጣም የሚወዱ ፋሚሊዎች ናቸው። እግዚአብሔርን በጣም ወዳቸዋለሁ። እንደውም ምን ይላሉ ለጋሽዬ ብላችሁ እንደውም አንዳንድ ነገሮችን መቶ ያቅታችኋል የሚሉ ሰዎች አሉ። ያ ማለት አንተን ከመውደዳቸው የተነሳ ነውና ጋሽዬ ምን መሰለህ ካሜራም ይዤ የመጣሁት አብዛኛው ጊዜም አንተም ካሜራ ላይ ምትላለህ። እናቴ ያው በብዛት የለችም፣ ለዛው ነው አንተን ለይቼ የጠራሁት። ከቡታጀራ ከአዲስ አበባ እዚህ ድረስ የመጣሁበት ምክንያት አንድ ምክንያት ነው። ዋናው ምክንያት አንተን ማግኘት ነው እና እኔ አባቴ ነህ፣ በጣም ብዙ ነገር አይተህ ነው ያሳደግከኝ፣ በጣም ብዙ ነገሮች እና ለኔ ስትል ብዙ መስዋዕቶችን ከፍለሃል፣ ብዙ ነገሮችን አድርገሃል። እኔን ያሳደግክበት መንገድ አንድ ታውቀዋለህ። ያ እነዛ አስቸጋሪ መንገዳቶች፣ እነዛ አስቸጋሪ ጊዜያቶችን ታውቃቸዋለህ አንተ። እኔ እንዴት ስታሳደገኝ፣ አብርሃም እንዴት ስታሳደገኝ የነበረውን መንገድ አንተ ታውቀዋለህ እና ዛሬ አንድ ነገር ላወራህ ነው እዚህ ድረስ የመጣሁትና ጋሽዬ ምን መሰለህ ጋሽዬ ነገራቶች ሁሉ ሲደጋገምና ሲደራረብ በጣም ያስጠላል፣ ያሰለቻል እና እኔ ደግሞ በቃ ሁሉም ነገር እንዲበቃ ፈልጋለሁ ከዛሬ በኋላ
አንተም ከዚህ በላይ መሰቃየት የለብህም። ያኔ የተሰቃየው ያኔ እኛን ስታሳድግ የተሰቃየው ይበቃል። ያኔ ልጅ እያለን እኛን ለማሳደግ ብዙ ስቃዮችን የከፈልከው ያኔ ይበቃል። ዛሬ ላይ ድጋሚ አንተ መሰቃየት የለብህም። በእኛ የመጣ እኛ በዚህ ሰዓት አንተን ማኩራት ነበር የነበረብህ ግን መታልቅስ አሁን እንዴት መሰለህ የለቅሶም ዘመን የለቅሶም ጊዜ ያልፋል። ሁሉም ያልፋል። ውስጡ ያላዘነበት የለም። ውስጡ ያልቆሰለ የለም። ኤፍርዬ አሁን ማልቀሱ ጥሩ አታልቅስ። አሁን እንግዲህ አንተ ውስጥ በተሰማህ ነው አይደል? ውስጥ ተሰምቶ ነው አይደል? የሚያልፍበት ጊዜ ደስታ የምትስቅበትም ጊዜ አለ። እኔ ለዚህ ነው ሁልጊዜ የምናገራት ነገር አለች። አትቸኩሉ፣ ተረጋጉ። ተረጋግታችሁ ማንኛውም ነገር በተረጋጋ መንፈስ ይሁን የምለው ለዚህ ነው። በቃ አሁን እንግዲህ የደስታ ጊዜ ሊሆን ይችላል። የደስታ ጊዜ ደግሞ የደስታ ጊዜ ሆኗል። እኔ ጨርሻለሁ ይሄንን ነገር። አሁን ስለ አብሬ ነገር ማለት ነው ውስጡ ያልበላው የለም። እኔ ሁልጊዜ እየተናገርኩ አይደለም፣ ውስጤም እየቆሰለ ነው፣ ግን አምቄ ይዤዋለሁ፣ አፍኜ ይዤዋለሁ። ውስጤ እንዳለም ነው። እንግዲህ ከሰው ጋር ስትገናኝ እንዴት ነው? ሰላም ናችሁ? ደህና ናችሁ? እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን። በቃ እንዴት ነው አላችሁ? አለ። እንዴት ነው ጋሽ ታዴ? ሰላም ነው፣ ጌታ ይመስገን፣ እግዚአብሔር ይመስገን። ውስጤ ግን ቁስል ነው። በቃ ስገናኝ ቁስለቱ እንዳለ ውስጥ እንዳለ እንዴት ነው? ሰላም ነው፣ ሰላም ምንም ችግር ሰላም፣ እግዚአብሔር ይመስገን። እና አሁን እሱ ወደዚህ የማምጣት ስራ ላይ ሰርቻለሁ። እኔ ልጆቼ ሁሉ ነገር ተስተካክሏል። አሁን አስተካክየዋለሁ። በማስተካክልበት መንገድ እኔ አስተካክየዋለሁ። ግን ሲስተካከልም እኔ ማስተካክለው እንዲሁ አይደለም። አሁን ካልተስተካከለልኝ እኔ ሁለተኛ ወደዚህ የመጣበት ምክንያት የለም። በቃ እኔ ከሚወዱኝም ልትለያዩኝ ነው፣ ሊለያየኝ ነው። አብሬ ከሚወዱኝ እኔ ብዙ የሚወዱኝ አለ፣ ብዙ እኔ በቃ አባቴ ብለው እውነቴን ነው እንደ አባቴ የሚያዩኝ አሉ። ከነሱም ሊለያየኝ ነው። በቃ ሊለያየኝ አልበጣና ወደ ሚዲያ አልበጣም። በቃ ሰብሰብ ብላለሁ። አሁን ካልተስተካከለ ይሄ ነው የምናገረው። አንተ አቅማታል አንተ ይገባኛል አቅማታል። የሰው ልጅ ተመክረዋለህ። እንግዲህ ያው ምንም ማድረጋችን አትመተውም፣ ምንም አትለውም። ልጁ ቁጣ አይገባው፣ ምክር አይገባው። አሁን ጋሽ እዚህ ድረስ የተገኘሁበት ዋነኛ ምክንያት በቃ ሁሉም ነገር እንደተው ነው። እኔ የምፈልገው ያንተን ሰላም፣ የእናቴን የአባቴን ሰላም ነው የምፈልገው። በቃ በእኛ የመጣ መታመም የለባችሁ፣ መጎዳት የለባችሁ ብያለሁ። የኔ ሰላም አይደለም የሚፈልገው አንተ የምትፈልገው፣ እሱ የሚፈልገው የኔ ሰላም አይደለም። ሰላም አድርጉልኛ። ይሄን ነው በቃ። እኔ እዛ ነው ፍየራለሁ። ብዙ ይደውሉልኛል፣ ባይዘው የሚደውሉልኝ ብዙ አሉ፣ ከውጪ ይደውሉልኛል። እንዴ ነው ጋሽ አንተ ባለበት ሌላ ሰው እንኳን ታስታርቃለህ፣ ሌላ ሰው እንኳን የማስታረቅ ችሎታ አለ። አሁን አንድ ልጅ የማስታረቅ ችሎታ አጣህ ወይ ብለው እኔ ራሴ ተወቀስኩ፣ በጣም ተወቀስኩ። እግዚአብሔር ተወቀስኩ። በቃ ለምንድን ነው አንድ ልጅ አላቃተኝም የሚይዝበት ጊዜና ሰዓት አጥቼ ነው እንጂ እሱን አሁን ግን በእጄ ገብተዋል። ኤፍርዬ በእጄ ገብተዋል። አሁን አንተም ውስጥህን ሰሞኑ እንዳወራኝ ውስጥህን ቆስሏል። እናቱም ዞትር በቃ እንትን ትላለች። የሆነ ነገር ይሄ ነገር አንቺ ስላት
ያልሆነ ነገር ታውቃለህ፣ ቴንሽን ሆናለች። በቃ እሷ ቴንሽን ሆነ። ይሄ ነገር አንቺ ሌላታለሁ ግን የምታመጣው ሌላ ነገር እንዲና አንቺ አይምሮሽን ቴንሽን ሆነ ተመላት ከቤት ገርማል። እውነቴን ነው። መልሼ ወደ ራሴ ተመልሼ እስቃለሁ። ምንድን ነው አልኩሽ? ምን አምጪልኝ ነው አልኩሽ? ይሄ ነው እንደ አምጪ አልኩሽ። ወይኔ አይምሮ ከየኔ አይደለም ምናምን ትላለች። አንቺ አታስቢ፣ እግዚአብሔር ነው የሚያስተካክለው። ማንኛውም ነገር ቴንሽን እስከመሆን ደርሳለች። እናት ይግባክ። አሁን ተናገርካትን አሁን ትረሳለች። ለምንድን ነው እንዲህ መሆነው? አሁንም ይብቃ አይደል ያልከኝ፣ ይብቃ አይደል ያላችሁኝ፣ ይብቃ፣ ይሄ ነገር ይብቃ። ምን እንደነካብኝ እኔ ግራ ገብቶኛል። ምን እንደነካብኝ ራሱ በቃ እኔ የማውቀው ነገር የለም። እሱ በቃ እኔ ከዚህ በላይ ምንም ነገር ማድረግ አልችልም። ምክንያቱም እኔን እየሰማኝ ያለው እኔ የምለው ነገርም እንደ ምክርም እየተቀበለው አይደለም። የሰው ልጅ የራሱን የሆነ አመለካከት የራሱ የሆነ ግንዛቤ ያለው እንደ ራሱ የሆነ አረዳድ የተረዳው ችግር የለውም፣ እንደፈለገው መረዳት ይችላል። ግን ዛሬ እዚህ ድረስ የመጣሁት የእናንተን ሰላምና የእናንተን ደስታ ስለምፈልግ ነው። እናቴ ታማ ቤት ውስጥ እንድትቀመጥ አልፈልግም፣ አንተም እንደዛው እና የእናንተ ደስታ ነው የሚያስደስተኝ። ሰላማችሁ ሰላሜ ነው። እናንተ ደስተኛ ስትሆኑ እኔ ደስተኛ መሆን የምችለው። እናንተ ቤት ውስጥ አዝናችሁ ተቀምጣችሁ በእኛ እኔ እዛ ምንም ብበላም በጠጣም ብለብስም ከጓደኞቼ ጋር የፈለኩት ነገር ባደርግም ደስተኛ አልሆንም። ምክንያቱም እናንተ እዚህ ታማችኋል፣ በእኛ የመጣ ብዙ ነገር እያያችሁ ነውና ያ ሁሉ ነገር እንዲፈጠር ስላልፈለኩ ነው ዛሬ እዚህ ድረስ የመጣሁት እንጂ የኔ መልበስና የኔ መጠጣት ምንም ዋጋ የለውም። ዋጋ እናንተ ናችሁ። ምክንያቱም ለዚህ ደረጃ ያደረሳችሁም እናንተ ናችሁ። እናንተ ካዘናችሁብኝ፣ እናንተ ከተከፋችሁብኝ የኔ መደሰት ምንድነው? ምን ጥቅም? ምንም ጥቅም የለውም። እና አሁንም ጋሽ ማለት ነገር በቃ ደስተኛ እንድትሆኑ ፈልጋለሁ። እኛ በእርግጥም እናንተን ደስተኛ ማድረግ አልቻልንም። ማንኛውም ነገር እግዚአብሔር እስካላስተካከለው ድረስ ሰው አስተካክለዋለሁ ብሎ ቢለፋ እና ይሄድን እናውራ። ሰው ቢደክም ቢለፋ አይስተካከልም እግዚአብሔር እስካላስተካከለው ድረስ። እና ቤተሰቦች እንግዲህ ያው ሁሉም ነገር ሰምታችኋል፣ ያለው ነገር ሁሉም ነገር ሰምታችኋልና ከዚህ በላይ ምንም ነገር የምናወራችሁ ነገር የለም። እናንተም ፈጣሪ ጉዳዩን ያስተካክለው። እወዳችኋለሁ። ቻው።